ሰላም ሰላም እንዴት አላችሁ? ደህና ናችሁ ወይ? ዛሬ የቀይ ሽንኩርትና የተልባ ውህድ አዘጋጅተን እንዴት እንደምንጠቀም አብረን የምናይ ይሆናል። አዘገጃጀቱን በቪዲዮ እናየዋለን። እዚህ ጋር ባጭሩ የተጠቀምኳቸውን ግብአቶች ልንገራችሁ። አንድ መካከለኛ ቀይ ሽንኩርት፣ አንድ ማንኪያ የሚሆን ተልባ፣ ለሽታው እንዲጠቅመኝ ብዬ ትንሽ ቀረፋ ጨምሬበታለሁ። እናንተ ከፈለጋችሁ ቅርንፉድም የጥብስ ቅጠልን መጨመር ትችላላችሁ። እና ለፀጉር እድገት ቀይ ሽንኩርት ወይስ ተልባ ከሚለው ሲጀምር ሁለቱም የየራሳቸው አስተዋጽኦ አላቸው። ለምን አይነት ፀጉር ይሆናል፣ አጠቃቀሙ እንዴት ነው፣ በየስንት ጊዜው እንጠቀም የሚለውን ከዚህ ቀጥሎ የማብራራላችሁ ይሆናል። እስከ መጨረሻው ተከተሉኝ። ከቀይ ሽንኩርት ሲጀምር ቀይ ሽንኩርት የደም ዝውውርን ያሻሽላል። የሽንኩርት ጭማቂን ራስ ቅል ላይ መቀባት የደም ዝውውርን በመጨመር የፀጉር ቀዳዳዎች እንዲነቃቁና አዲስ ፀጉር እንዲበቅል ያደርጋል። ሁለተኛ ፎሮፎርንና የራስ ቅልን ኢንፌክሽንን ይከላከላል። ባክቴሪያና ፈንገስን የመዋጋት ከፍተኛ አቅም ስላለው የራስ ቅልን ንጹህና ጤናማ ያደርግልናል። እኔ በአጭሩ ልገልጽላችሁ እችላለሁ፣ ነገር ግን ሰርች አድርጋችሁ ስለ ቀይ ሽንኩርት በጣም ከፍተኛ ጥቅም ለፀጉራችን እንዳለው መረዳት ትችላላችሁ። ተልባ ደግሞ እጅግ በጣም ጥሩ እርጥበት ኦር ደግሞ ሞስቸር ይሰጣል። የተልባ ጄል ፀጉር ውስጥ እርጥበትን በመያዝ ድርቀትን ያስወግዳል። ፀጉርን ለስላሳና አንጸባራቂ ያደርጋል። በቫይታሚን ኢ የበለጸገ ነው። የራስ ቅልን ከጉዳት በመጠበቅ የፀጉርን እድገት ያፋጥናል። ያለ ዕድሜ ፀጉር እንዳይሸብትም ይረዳል። በአጭሩ ለመለየት ቀይ ሽንኩርት ይበልጥ የሚያተኩረው ፀጉር እንዳይመለጥ ወር ደግሞ እንዳይበጣጠስ መከላከልና አዲስ የፀጉር ማብቀል ላይ ነው። ተልባ ይበልጥ የሚያተኩረው ለፀጉር ለስላሴ መስጠት፣ ድርቀትን መከላከልና ፀጉርን ማሳደግ ላይ ነው ማለት ነው። እናም እኔ ለፀጉሬ እድገት ጠቀሙኝ ከምላቸው ውህዶች መካከል አንዱ ነው። በዚህ መልኩ ተልባውን አፍልቼ ውሃውን አጥልዬ ቀይ ሽንኩርቱን በጁስ መፍጫ እንዳያችሁት ፈጭቼ ውሃውን ካወጣው በኋላ ለሽታውን ትንሽ ለመቀነስ ያክል ደግሞ ቅርንፉድ ወይም ቀረፋ አድርጋችሁ አንድ ላይ ካቀላቀላችሁ በኋላ ፀጉራችሁን ከቆዳው እስከ ጫፉ ድረስ በደንብ አዳርሳችሁ አረሳችሁ መቀባት ትችላላችሁ። በየስንት ጊዜው እንቀባ ለሚለው ቢቻል በየ2 ሳምንቱ የተለያዩ ውህዶቹንም እያቀላቀላችሁ ብትቀቡ በጣም ምርጥ ነው። ታዩታላችሁ ለውጡን ፀጉራችሁ ላይ። ለፀጉራችሁ በጣም ተስማሚ ነው የሚሆነው። እኔ እንደዚህ ከተቀባሁት በኋላ ለ2 ሰዓት ያክል ፀጉሬ ላይ ያቆየሁት። ከዛ በንጹህ ውሃ በደንብ ከተለቃለኩት በኋላ በተለመደው ሻምፖ ታጥቤ ሽታውን ለመከላከል ኮንዲሽነር መጠቀም ስላለብኝ በኮንዲሽነርም ተለቃለኩት። ከዛ ወዲያው በእርጥቡ ያስለመድኩትን ቅባት ተቀባውኝ በወፋፍራሙ ጎንጉኜ እተወዋለሁ ማለት ነው። ቮይስ ኦቨር ባልገባ ደስ ይለኝ ነበረ። ቀጥታ ውህዱን ስቀባ ያብራራው ቢሆን ደስ ይለኝ ነበር፣ ግን ያው በማይመች ሁኔታ ውስጥ ሆኜ ሊሆን ይችላል። መታጠቢያ ቤት ያስተጋባል እና ቮይስ ክሊር እንዲሆን ስለፈለኩ ብቻ ነው ቮይስ ኦቨር የምገባው እንጂ ቀጥታ እያብራራው ቢሆን ለእናንተም ግልጽ ይሆናል ብዬ አስባለሁ። ሌላ እኔን መጠየቅ የምትፈልጉት ነገር ካለ፣ ያልገባችሁ ያልተረዳችሁት ነገር ካለ ኮሜንት ላይ ጻፉልኝ። በነገራችን ላይ ይሄ ቪዲዮ ሴቶችን ብቻ አይደለም የሚመለከተው፣ ለወንዶችም በጣም ጠቃሚ ነው። ሳይንሱም እንደሚለው ከሆነ ፀጉር እንዳይረግፍ አዲስ ፀጉር እንዲበቅል ቀይ ሽንኩርት ትልቅ አስተዋጽኦ አለው። ስለዚህ ወንዶችን ቢጠቀሙት በጣም ይመከራል። ያስቸግራል ብለን የምናስበው ሽታው ነው። ለሽታው ደግሞ እነ ቅርንፉድና ቀረፋን አድርገን አንድ ላይ ብናቀላቅለው ትንሽ ይቀንሳል። ሲቀጥል ስንታጠብ ደግሞ ሽታ ባለው ፀጉራችን ሊጎዳ በማይችል አይነት ሻምፖ ብንታጠብ ሽታው ያን ያህል ችግር አይኖረውም። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቶሎ ቶሎ ቪዲዮ እንድለቅ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። አመሰግናለሁ። ደህና ሁኑልኝ።